this is getting better. What you think? ይሄ ለሌላ ቪዲዮ ግባት ሆኖ ማገልገል ይችላል። ካሎሪ ዴፊሲት ውስጥ ነኝ ላይክ እየጾምኩ ምናምን ነው እና የዌይት ሎስ ጀርኒን በጣም እያገዘልኝ ነው። አይ ላቭ ኢት። ከሌሊቱ 8 ሰዓት ነው። ከሌሊቱ 5 ሰዓት አካባቢ ነው። ለስራ ለመውጣት ቪዲዮ እየቀረጽኩ ነው። ግን አሁን በዚህ ሰዓት ምን እያሰብኩ መሰላችሁ? እየሰራው ያለሁት ነገር በሌሎች ሰዎች ላይ ዲፔንዳንት ነው። ወጥቼ አፔን አበራለሁ። ስራ ካልመጣ አልመጣም፣ ስራ ከመጣ ነው የምሰራው። ስለዚህ ጥገኛ ነኝ፣ የሆኑ ሰዎች ጥገኛ ነኝ እና ያ የምታልፉበት መንገድ እንግዲህ ምንም ማድረግ በማትችሉ ሰዓት ታልፉታላችሁ። ግን ደግሞ ለመውጣት ከዛ ውስጥ ጥረት ማድረግ መቻል አለባችሁ። ህይወታችሁ፣ ስራችሁ፣ የምታደርጉት ነገር በሌሎች ሰዎች ላይ ጥገኛ መሆን የለበትም እና አልቲሜት ዌን በህይወት ብዬ ማስበው እንግዲህ ስንፈጠርም ከእግዚአብሔር ውጪ በማንም ላይ ጥገኛ እንድንሆን አይደለም የተፈጠርነው። ሰው የህይወት አልቲሜት ዌን ነው ብዬ ማስበው ነገር ከራሳችሁ ያው ከእግዚአብሔር ውጪ ራሳችሁ ላይ ብቻ ጥገኛ መሆን የምትችሉበትን አይነት ሲቹዌሽን መፍጠር ነው ብዬ አስባለሁ። ፎር ናው ያንን እየፈጠርን ያንን እየሰራን ለዛ እየተጋን ግን ደግሞ ያው ያለውን ሲስተም መጠቀም ግዴታ ስለሆነ I'm gonna get out and do my job until I figure out. Yeah. ይህ ብሉፐር ውስጥ ይካተታል። ቃላት አጥቼ ነው። Alright, so ልብስ መልበሱን እንቀጥለዋ። ይህን ቲሸርት በጣም ነው የምወደው። ላይክ ሀግ የሚያደርጋቸው አይነት ቲሸርት ነው። የሆነ ደስ የሚል ፊል አለው እና ምን አሳሰበኝ ይሄ አሁን ይህን ቲሸርት ወደዋለሁ አልኳችሁ እና ምንድነው ቲሸርቱ ብዬ ሪከመንድ ላደርጋችሁ ብፈልግ I have no idea እና ነገሮች ላይ ልክ ሌብል ምናምን ያስፈልገናል። የዌስተርን ካልቸር አለው ይሄ የእንትን ነው ሉሉሌመን ነው ምናምን ነው እያልን እንደምንለው ልክ እንደዛው በኢትዮጵያ የተሰሩ በጣም ኳሊቲ የሆኑ ነገሮች ሊኖሩን ይገባል። እነሱ ደግሞ ላይክ ልክ እንደዛኛው እንትን ነው ማለት መቻል አለባቸው። ሌብል የሚደረጉ ኳሊቲ ነገሮች ያስፈልጉናል እና ከምሰራቸው ነገሮች ውስጥ ያው ዲዛይኒንግ ማይቀር ነገር ነው በህይወቴ። ፋሽን ዲዛይን የራሱ ዓለም አቀፍ ብራንድ መሆን የሚችል አንድ ዲዛይን ካምፓኒ ማይቀር ነው። ሶ በቅርብም ሆነ ወደፊት ግን ሌብል የሚደረጉ ይሄ እንትን ነው ወይ ነገር በጣም ነው ደስ የሚለው። ሶ ኢት ኢዝ ዲስ የሚባል የኢትዮጵያ ብራንዶች የኢትዮጵያ ኳሊቲ ፕሮዳክቶች ያስፈልጉናል። ሌሎችም አልባሳት ብቻ ሳይሆን ኤኒቲንግ ፕሮዳክት አይታችሁ ወዳችሁት የኢትዮጵያ የሆነ እንትን ነው የሚባል ነገር ያስፈልገናል። am I mumbling? No, I don't think so. This is something that can be መፈጠር የሚችል ነገር ነው። what else? እንደዚህ ቀለል ብዬ ነው መውጣት ያሰብኩት። ስሊፐር እያበዛው ነው ሰሞኑን። ሰው ጫማ አላድርግ። I know I like the freedom ግን ደግሞ ሴኪዩሪቲ እና እንዳይበርደኝም ጭምር I'm gonna wear a shoe ከዛ ኮት ለብሳለሁ። 5 ሰዓት ተኩል ላይ ወደ ስራ እንወጣለን ማለት ነው። ከሌሊቱ 5 ሰዓት
ተኩል that'll be like 11:30 midnight. That's the shoe and the suri and everything. Okay. መልብሰው ኮት ይህንም ኮት ወደዋለሁ። ሴም ስቶሪ ሂር እንትን ነው የምንለው አይነት ሌቭል ያለው ኮቶችን እንሰራለን for the future. ተጨማሪ መብራት ያስፈልገኛል ቪዲዮ የምቀርጽበት ቦታ ላይ። እሱንም ፊገር አውት አደርጋለሁ በቅርቡ። የምቀርጻቸው ቪዲዮዎች በደንብ ላይት ያላቸው እንዲሆኑ ለማድረግ ጥረት እናደርጋለን። የ7 ደቂቃ ከ50 ምናምን ሰከንድ ቪዲዮ ነው። ይህን ቆራርጬ 3-4 ቪዲዮ ሊወጣው ይችላል ብዬ አስባለሁ። ከሌሊቱ 1 ሰዓት ተኩል ላይ we're going out for work.